በ1957 ማህበሩን ከተራ አድርነት ደረጃ በማውጣት የዘውዱን ስርዓት ወደ ነቀነቀ ከፍተኛ የለውጥ ኃይልነት ያሸጋገሩትን ኮከብ አባልና መሪ ያገኘ። يتعدي بالروح كما مو مزمل كنغريت له هي واقوتو عبد الله غنمو هي با ማይበሩ ጀነራል ታደሰን ካቀፈ በኋላ ሌሎች ጀነራሎችን ካቀፈ በኋላ ሌሎች ታላላቅ ሰዎችን ካቀፈ በኋላ መንግስት በጥርጣሬ አይን ያየው ጀመረ። የማይበሩን እንቅስቃሴ በቅርበት መከታተል ጀመረ። ስለዚህ በተለይ መንግስት ማይበሩን መከታተል ሲጀምር ዋናው ትኩረቱን ያደረገው ጀነራል ታደሰ ላይ። ጀነራል ታደሰም ህዝቡን ሲያስተምሩ አንዱ ህዝቡን የማነቃቂያ ዘዴ የህዝቡን ችግር በደንብ ለህዝቡ መገለጽ አለበት። የህዝቡ ችግር ይሄ ችግር ነው፣ የዚህ ችግር ምንጭ ደግሞ ይሄ ነው። ዞሮ ዞሮ ከመሬት ጋር የሚያያዝ ጉዳይ ነው። መሬት ደግሞ የስርዓት ጉዳይ ነው ማለት ነው። ስለዚህ ማህበሩ ቀስ በቀስ ወደ ፖለቲካ እንቅስቃሴ እየተለወጠ ያለ። ለምን ወደ ፖለቲካ እንቅስቃሴ ይለወጣል? መንግስት እቺንም የልማት ድርጅትን እቺንም ማህበር የልማት ማህበርን በጥርጣሬ አይን ስላየ ነው መታገስ አልቻለም። ማህበሩ ይቋቋማል ብሎ አላመኑ። እሳቸው ደግሞ ወታደር ነው ማህበሩ ሳይገባ ክልክል ነው ወታደር እና በራ እያወቁ ነው በቃ እንወዛለን ብሎ። ስለዚህ እሳቸው እያወቁ ነው የገቡ። በኋላ ክልክል መሆኑን አፍርሰው ነው ኮሎኔል ሳሉ ምስት በሚያገባበት ጊዜ ሰርግ ቦታ ላይ ነው ስትማሙ ተዛማ ከበለብቱ ነሽም ጀነራል ታደሰ ብሩ እዛ ነው ተገናኙ። በ1957 ዓመተ ምህረት ማህበሩ በጣም ዳበረ፣ ከመጠን በላይ ዳበረ። በዛን አመት እኔ አጭቼ ነበረ። ቀለበት በሚታሰርበት ጊዜ ሰዎቹ በጣም የሀብታም ቤተሰቦችና የታወቁ የመኳንንት ቤተሰብ ነበር ወላጆቿ። በአንድ በኩል የኛው ተወላጅ ናት እና በዚህ ምክንያት ነው ወደዛ የነ አባዶዮ ቤተሰብ ናት። በኋላ ቀለበት በምናስርበት ጊዜ እኛ ትልልቅ ሰዎች ስለምንጠራ እንደው የሰው አይን የሚሞላ ሰው ይዞ ይንጣ፣ የታወቁ ሰዎች ይዞ ይንጣ ብሎ ላኩብኝ። ይሄ ችግር ፈጠረብኝ። እኔ ገና ሻምበል ነኝ። በዛን ጊዜ የማውቃቸውም ሰዎች እዚሁ አካባቢ በኔ ማዕረግ ክልል ውስጥ ያሉትን እንጂ ወይም መኳንንቱን ወይም የጦር መኮንኖችም ቢሆኑ ከፍተኛ የወታደር ውስጥ ደግሞ ብዙ የማዕረግ ልዩነቶች አሉ። ምን አደርጋለሁ ብዬ ሀሳብ ውስጥ ገባሁና አንድ የዚሁ የሀገራችን ተወላጅ ነው፣ ኮሎኔል ናቸው። ሄድኩና እንዲህ አሉኝ። አጭቼ ነበረ እና የሰው አይን የሚሞላ ሰው ይዞ ይንጣ ብሎ እንትን አሉኝ። እኔ ብዙ የማውቅ የለም፣ እርሶ አንድ ይሁኑኝ። ሙሉ ኮሎኔል ነው ደግሞ የኔ አለቃ የነበረውትን ኮሎኔል በረከትን
እሳቸውንም እጠይቃለሁ አልኩና እንትን አልኩ። ሰውዬ ግርም አሉና ለምን ጀነራል ታደሰ አትነግርም? ለምን አትጠራም አሉ። አይ እኔ ጀነራል ታደሰ አንደኛ ሰዎች ሲያነጋግሯቸው በስመ አብ በሉ ነው እንዳውም የሚሰሙት። ምን ብዬ እኔ በዚህ ማዕረግ እያለው ብዙ ግንኙነት የሌለን አንድ ጀነራል እንዴት ብዬ ሰርጌ ላይ ኑና ተገኙልኝ ብዬ ጠይቃለሁ? ይከብደኛል፣ አላደርግም አልኩ። ኮሎኔሉ አይ ታደሰ እኮ የዚህ አይነት ሰው አይደለም፣ ታደሰ የኛው ሰው የዚህ አይነት ሰው አይደለም፣ ብትነግረው ኖሮ በቀጥታ ይመጣ ነበር። ተወው፣ ነገ ጠይቀኝ፣ እኔ ጠይቄ እነግርሃለሁ ብሎ እንትን አሉኝ። እኔም እሺ ያልኩና በማግስቱ መጥቼ ስጠይቃቸው ጀነራል ታደሰ ይገኛሉ፣ መኪናም ለምን በሌላ ሰው መኪና ያገባል? በእኔ ስም የቆመ መኪና አንድ አዲስ ሾፍሮሌት ከአሜሪካን የመጣ ለአራቱ ጀነራሎች ደልድለው ለሳቸውም አንድ ተሰጥቷቸው ነበር። አይ እኔ የኢትዮጵያ ሕዝብ እንደዚህ እየተሰቃየ የሚበላ አጥቶ እንደዚህ በችጋር ሲኖር እኔ እንዲህ ያለ መኪና አልቀመጥም፣ እኔ አልፈልግም ብለው ገራጅ ውስጥ ይሄ መኪና ቆሙ ነበረ። ያንም መኪና እልክለታለሁ፣ እኔ ከነሹፌሩ እልክለታለሁ እና ምንም አያስም፣ ሙዚቀኛም ይታዘዝለታል። ለዚህ ምንም የሚያሳስበው ነገር የለም፣ ሁሉንም እናደርግለታለን አሉና መልስ ሰጥቶኛል ብሎ ኮሎኔሉ ስለነገሩ በጣም ተደሰትኩ። እንደተባለው በዚህ ቀለበት በማስርበት ጊዜ መኪና ቤንዚል ተሞልቶ ከሹፌር ጋራ ቤቴ ድረስ ተላከልኝ። እኔም ሌላ መኪና አልተከራየውም። በዚህ መኪና ሰርጌን እንግዲህ ሰርጌን ላለው ቀለበት ማሰርን ቀጠል። በዚህን ጊዜ ውስጥ ይሄንን ነገር ስብሰባችን ነበረ፣ የማህበሩ ስብሰባ። የልጅቷ ቤተሰብ ስለላኩብኝ ጀነራል ታደሰ መኪና እልክለታለሁ፣ ቤንዚል ተሞልቶ ከነሹፌሩ ይላክለታል፣ ሙዚቀኛም ይመጣለታልና ምንም የሚያሳስበው የለም ብለው እንትና ብለውኛል ብዬ ነገርኳቸው። እነሱም ደስ አላቸው። በተለይ ኮሎኔል አለሙ የልጅቷን በሚስታቸው በኩል የልጅቷን ቤተሰብ ናቸው። ሁሉም ደስ አላቸው። ኋላ አቶ ኃይለማርያም ገመዳ ምን ይላሉ? ጀነራል ታደሰ የሚመጡ ከሆነ ስለ ማህበራችን አጫውታቸዋለሁ፣ አነጋግራቸዋለሁ፣ እዛው እነጋገራለን፣ እንተዋወቃለን። አይ አቶ ኃይለማርያም ይህን እንኳን አልፈቅድም፣ ምክንያቱም ጀነራል ታደሰ እንደ አንድ አማራ እንትን ነው ራሳቸውን አክት የሚያደርጉት። እኔ እንዲያነጋግሩ አልፈቅድም። ለካ እነሱ ሰርግ ብሎ የጠሩኝ የእነሱን ፖለቲካ ውስጥ እኔን ለማግባት ነው።
ብሎ ስለሚጠራጠሩ እንዲህ ያለ ነገር አልፈልግም እና እንዳይናገሩ አልኩ። ሰውየው ትንሽ ሪጂድ ስለሆኑ አቶ ኃይለማርያም ይህንን ነገር ይናገሯቸዋል ብዬ በእውነቱ ስጋት አደረብኝ። እሺ አሉ። ያለት የቀለበቱ ቀን ደረሰ። መጣን። ፖሊስ ክበብ ነበር የተሰባሰብን። ጄኔራልም መጡ። እንዴት አድርገው እንዳስገቧቸው እንጃ። መኪናው ሹፌሩ ተከትሎኝ እንጣሉና የኃይለማርያም ገመዳ አንድ ተርካሻ ቮክስዋገን አለ፣ እዛ ውስጥ ገቡ። አይ ይሄ ሰውዬ ዛሬ አጠፋኝ፣ እንዳውም ይሄን ነገር እንዲህ ከተናገሩ ለካ ይሄ ነውና እነሱ የፈለጉት ለፖለቲካ ነው ብሎ ነገ ወደ ኦጋዴን ሊያስልኩኝ ነው ሰርጉን ቀርቶ አልኩና ደነገጥኩ። በእውነቱ ስጋት ገባኝ። እንደምንም እኔ ደስታም አልነበረኝም። ይሄ ስጋት ስለነበረኝ እዛው ይሄን ቀለበትም ማሰር፣ ከዛ በኋላ ሌላ ቦታም ግብዣ ወደ ሜታ ቢራ ፋብሪካ እዛ ለመዝናናት ሄደን ነበረ። ከዛ ሁለን ተመለስ። ፖሊስ ክበብም እንደ የኬክ ምናምን አድርገን አዘጋጅተን ነበረ። እዛም ገቡ። በዛን ጊዜ ሁሉ ነገር ርካሽ ነው። እስከ ማታ 3 ሰዓት ድረስ ጨዋታ ቀጠለና ከዛ በኋላ ነገሩ ከኃይለማርያም ጋር ጄኔራል ዋሉ እና ማታ ተለያየን። እኔ ስጋቱ ሌሊትም ጭንቅላቴ ውስጥ ሲደውል ነበረ። ስጋት በሚቀጥሉ 2 ቀናት ውስጥ ስብሰባ ነበረን። የዚህ የማህበሩ ስብሰባ እዛ እንደተሰበሰብ አቶ ኃይለማርያም ገመዳ ዛሬ ደግሞ ትልቅ ሰው የማህበራችን የሚያሳድግ ሰው አገኘን ብሎ ነገሩን አነሱ። በጣም በደስታ ጥሩ ነው፣ ይሄ ለሀገር የሚጠቅም ነው፣ በጣም እኔ ራሴ ገባበታለሁ እና የማህበሩን ካርድ አዘጋጅታችሁ ላኩልኝ ብሎ ነግረውኛል። በጣም ተደስተዋል። ሁሉንም ነገር ተጫውተናል ብሎ ለተሰብሳቢዎቹ ተናገሩ። ሁሉም ደስ አላቸው በእውነቱ። ምክንያቱም ምንድን ነው ያላችሁ እንደሆነ ጀነራል ታደሰ የታወቁ ሰው ነበሩ። ለቁም ነገር የታወቁ ሰው ነበሩ። የፊደል ሰራዊትን የሚያንቀሳቅሱ እሳቸው ነበሩ። ከቤተ መንግስት ከጠቅላይ ሚኒስትሩ ጋር ልክ እንደ ቤተሰብ ናቸው። በኋላ እሺ እንግዲህ ከሆነ ጥሩ ነው አልኩና ያፍራቻ ሁሉ ከጭንቅላቴ ውስጥ ወጣ። ጀነራል ታደሰ በኮሎኔል ሳህሉ ሰርግ ላይ የሜጫና ቱለማ ማህበር አባል መሆናቸውን አረጋገጡ። ምንም እንኳ መለዮ ለባሾች የሲቪል ማህበራት ውስጥ እንዳይሳተፉ የሚከለክል ደንብ ቢኖርም ያንን ጥሰው ማህበሩን ተቀላቀሉ። ምክንያቱ ደግሞ ለመብት ጥያቄ እድል ቀዳዳ በሌለው ዘውዳዊ ስርዓት ውስጥ በአነስተኛ የሲቪል ማህበራት በመደራጀትም ቢሆን ለለውጥ የመታገሉን አስፈላጊነት ማመናቸው ነበር። ወደ ማህበሩ ሲመጡ ራሱ ዝም ብሎ ለአባልነት የመጡ አይደለም።
ሀምቆ የያዙትን ነገር ወደ ስራ የሚተረጉሙበት ስቴጅ አድርጎ ነው የተመለከቱት። ጀነራል ታደሰ ብሩ በጣም ተናጋሪና ሰው አሳማኝ ነበር። በእውነቱ የዚህ የኦሮሞ ህዝብ እያለው በጎስቋላ ኑሮ የሚኖረውን በጣም ይቆጩ ነበር ውስጥ ውስጡን እና ለህዝቡ ማህበሩ በተሰበሰበ ቁጥር ንግግር ያደርጋሉ። ንግግራቸው አሳማኝ ነው። ሰዎቹ ይሰማቸዋል። ርስተ ጉልትና ርስተ የሚባለው መንቃያ መትካያ የሚባል ቋንቋ አለ። ሰሜን ውስጥ አይደረግም። እኛ ጋር እንዴት የቴጌ መሬት የአቡነ እንትን ቸርች ይሄ ይባላል። በዚህ መልክ እንዴት ሊሆን ይችላል? ጀነራል ሃይማኖተኛ ናቸው፣ ጸሎተኛ ናቸው። ብሶባቸው ነው አርሲ ሄደው በቃ ከእኛ ሰዎች ጋር ልክ የሚበሉትን ባልቶ በቃ መከራ ስለደረሰባቸው ኦሮሞ ጋር ካለም እኔም እድል አጋጠመኝ። መጫ የሚባል መጫ ነሱ ነው እንደሆነ ተደረገ። መጫን አሁን ሉባቦር፣ ወለጋ፣ ጅማ መጫ ኦሮሞ ነው። በዚህ መልክ ነው እንጂ ዘር ለይተን ከኢትዮጵያ ለመገንጠል አይደለም። መገንጠልም አንችልም፣ ግንድ ነን፣ መሰረት ነን። እንግዲህ የመሬት ጭቆና በእርግጥ ውስጡ ላላለፈ ሰው በግልጽ ሊታወቅ አይገባም። በመጀመሪያ የኢትዮጵያ መንግስታት በኢትዮጵያ ላይ ሁለት አይነት የመሬት ስሪት ነው ያለው። ሰሜን ኢትዮጵያ ትግራይና አማራ ርስተ ጉልት ከዘር የሚወርሱት መሬት አላቸው። ቀላድ አልተጻለም፣ አልተለካም። ዘር ቁጥርህ በወንድ ዘርህ የተወሰነ መሬት ታገኛለህ። ይሄን ነው አንዳንድ ሰዎች ምንድነው ልዩነት ያለን ምናምን የሚሉ ነገሮች። ልዩነት የለንም ብሎ ውሸት ከመሸፈን ልዩነቱን ያለፉ ሰዎች ሰሩ፣ አሁን ይሄን በዚህ አሻሽለን እንቀጥል ማለት ነው እንጂ ነው የሚመርጠው። ልዩነት የለንም ካሉ እልህ ውስጥ ነው የሚከተው። በህግ በተደነገገ ደረጃ ነው ልዩነቱ ያለው። በቃ ቀላድ የሚጣልባቸው ክፍለ ሀገሮች አሉ፣ ቀላድ የማይጣልባቸው ክፍለ ሀገሮች አሉ። ቀላድ ሲጣል ደግሞ ምንድነው የተደረገው? በሙሉ እንበል በኦሮሚያ ውስጥ 3 ሚሊዮን ጋሻ ቢኖሩ 2 ሚሊዮን ጋሻ የመንግስት ነው። 1 ሚሊዮን ጋሻ ለነሱ ግብር የሚሰበስቡ ከዛ ከ2 ሚሊዮን ጋሻ ላይ የሚመሩ ሲሶ የሚባል ለሀገሬው ተወላጅ ተሰጠ። እንግዲህ ያ ሲሶ ወሳጁ ሰውዬ ኦሮሞ ሆኖ ግን ለመንግስት ያደረ ወገኑን አሳልፎ የሚሰጥ ምስጢር የሚያቀብል ግብር ሰብስቦ የሚያስገባ። በዛን ጊዜ ግብር እንደ ዛሬ ገንዘብ አይምሰላችሁ። ማርና ቅቤ ነው፣ ሙኩት ነው፣ በቅሎ ነው ወስደ የምትሰጠው። ይህን ሁሉ እየነዳ እንድትሄድ የሚቀሰቅስህ ነው። እሱ ግን ከ3 አንዱ መሬቱ ተሰጥቶታል። እሱ እዛው ይቀመጥና 2/3 ላይ ያሉ ሰዎች ምንድን ነው የሆኑት ነው። 2/3 መሬት ላይ ያሉ ሰዎች እንዳለ ገባር ነው የሆኑት። እነዛ ሰዎች መሬት የላቸውም። መሬቱ ሰሞነኛ ተብሎ ለቤተ ክህነት ማደራ ተብሎ በጣም ብዙ ስም አለው። ሰሞነኛ፣ ማደራ፣ ግንደበል፣ ምንድነው የሚባለው ወረገኑ ማዕት ስም አለው። ይሄ ስም ምንድነው? ጭቆና ላይ ብዙ ልዩነት የለውም። ይሄ እንዴት አድርጎ ምኒልክ መንግስት የኃይለሥላሴ መንግስት መሬቱን እንዴት እንደሰጠ ነው። እና ይሄ መሬት ይሰጣል። አብዛኛው መሬት ቤተ መንግስትና ቤተ ክህነት ነው። የኦሮሞ መሬትና የደቡብ ህዝቦችን መሬት የወሰደው 2/3 ግዛር ያሳያችሁ። የኦሮሞና የደቡብ ህዝብ መሬት የለውም። መሬት ከሌለው ደግሞ ምንድን ነው የሚሆነው? ባለመሬቱ የፈለገ ቀን ይሄን ቤትን አፍርሴ ከዚህ ሂድ ይልሃል። ላሞች ይኖሩሃል፣ በጎች ይኖሩሃል፣ እንደ ሰው ኑሮ ትኖራለህ። ካረስኮ ከከብትህም ከንብረትህም ከቡናም እኩል ለእኩል ለባለመሬቱ ትሰጣለህ። በተፈጠርክበት መሬት ላይ ለፍተህ ሰርተህ አይተህ የማታውቀው ሰው ከመንግስት ተሾሞ ስለመጣ ብቻ ትሰጣለህ ግማሽ። ከዛ በተጨማሪ ደግሞ መጥቶ እዛ ከሰፈረ ለቤቱ ዱቄት ትፈጫለህ። ያኔ ወፍጮ የለም፣ ሰው ነው የሚፈጨው። ሄደህ ትፈጫለህ።
ማገዶ ታመጣለ፣ ልጅህ ምስት ለነዛ ሰዎች ውሃ ትቀዳለች፣ ለበቅሏቸው ሳር ታጭዳለ፣ በቅሎ ትጭናለ፣ መንገድ ሲሄዱ ታጅባለ። እና ጭሰኛ እንደዚህ ነው የሆነው። ገባሩ በእንደዚህ አይነት ነው የኖረው። ከሁሉ የሚከፋው የፈለገ ዕለት ንቀልና ጥፋ ከዚህ ይላል። ልክ ዘርተህ የሞቀ ቤትን አሳምረህ ደስ ካላለው ከሚወጣው ሰብል ላይ ግማሽም አይበቃኝም 2/3 ስጠኝ ወይም ንቀን ይልሃል። ስለዚህ እንግዲህ ከሁለት አንዱን ትመርጣለህ። ወይ 2/3 ትሰጣለህ፣ 1/3 ብቻ ትቀራሃለች፣ ወይንም ትነቅላለህ። በዚህ ላይ ደግሞ 1/3 የተባለው ለአፉ ነው እንጂ እሸት በልተሃል፣ ዝንጀሮ አስበልተሃል፣ አሳማ አስበልተሃል፣ ሰነፍ ነህ፣ በደንብ ስላልጠበቅ አይገባህም፣ ግማሽ ለግማሽ አይገባህም። ምክንያቱም ግማሹን የኔ መሬት የሰጠውን ምርት አባክነሃል ይባላል። የሱ መሬት ነው የሰጠው። ልብ በሉ፣ አንተ ሰርተ ያመጣው የሱ መሬት እሱ መሬት አልዘረጋ፣ እግዚአብሔር ነው የዘረጋው። የኔ መሬት ያፈራውን እህል ስላባከንክ እኩል ለእኩል አይደለም የምንካፈለው፣ 2/3 ይወስዳለው፣ 1/3 ትወስዳለህ ይላል። ልብ በል፣ ከመሬት 2/3 ወሰዱ። እዛችሁ ላይ ደግሞ ቀርተህ እዛ ላይ ደግሞ ከሰራኸው ቴዎሬቲካሊ እኩል ነው የሚባለው። ግን በተለይ ወደ መጨረሻ ላይ ይሄ ዘመነ ካፒታሊዝም ወፍጮ መትከል፣ ሱቅ መክፈት፣ ይሄ ላውንደሪ ምን ሀብታምነቱ እየመጣ ሲሄድ አይና ወጣ ዘረፋው። በተለይ ቤተ ክህነትም ቀላል እንትን አይደለም፣ ርህራሄ የለም። ጀነራል ታደሰ ብሩ የመጫና ቱለማ ማህበርን ከተቀላቀሉ በኋላ የማህበሩ እንቅስቃሴ እየተጠናከረ መጣ። በየስብሰባው ላይ በሚያደርጉት ቀስቃሽ ንግግሮቻቸው ሺዎችን ለመሳብና ለማንቃት ቻሉ። በየጠቅላይ ግዛቱም የማህበሩ ቅርንጫፍ እንዲስፋፋ ግንባር ቀደም ሆነው አስተባበሩ። ጀነራሉ ወደዚህ ስመጡ አንደኛ የማህበሩ ዝና ከፍ አለ። ብዙ አባላትም የእሳቸውን ምሳሌ ተከትሎ መጡ። እሳቸውም ያልተቆጠበ ጥረት አድርጎ አባላትን ወደ ማህበሩ ሊስቡ ችለዋል ማለት ነው። ወደዛ ከመጡ በኋላ 3 ኮሚቴዎችን ይመሩ ነበር። አንደኛ የትምህርት ኮሚቴውን በሊቀመንበርነት ይመራሉ። የማህበራት ማስፋፊያንም ኮሚቴ ይመራሉ። የአማካሪዎችን ቦርድ በሊቀመንበርነት ይመራሉ። 3 ኮሚቴዎችን በሊቀመንበርነት ይመራሉ። በወቅቱ የዚህ ማህበር ፕሬዝዳንት ኮሎኔል ዓለሙ ቂጤሳ ነበሩ። ማህበሩ እንደነ አቶ ኃይለ ማርያም ገመዳና ሌሎችም ከፍተኛ አስተዋጽኦ ያበረከቱ ኋላም እስከ ሕይወት መስዋዕትነት የከፈሉ መሪዎች ነበሩት። ሆኖም ጀነራል ታደሰ ብሩ በፈጠሩት የትግል መንፈስ በማህበሩ የትግል ታሪክ ውስጥ አንጸባራቂ ተምሳሌት በመሆን ጎልተው መውጣት ችለዋል። ባላቸው ከፍተኛ የመሪነት ሚና አንዳንድ ጸሐፊዎች ጀነራል ታደሰ የማህበሩ ፕሬዝዳንት ናቸው ብሎ ሲጽፉ እናያለን። ያ ስህተት ነው። ከመጀመሪያው ጀምሮ የማህበሩ ፕሬዝዳንት የነበሩት ኮሎኔል ዓለሙ ቂጤሳ ናቸው፣ ማህበሩ እስኪዘጋ ድረስ ማለት ነው። ጀነራል ታደሰ አንድም ጊዜ የማህበሩ ፕሬዝዳንት አልነበሩ። ነገር ግን እንደ ማህበሩ መሪ ተደርጎ የሚቆጠሩ በአባላትም ዘንድ በሌሎችም ዘንድ እንደ ማህበሩ ዋና ምልክት ተደርጎ ይቆጠሩ ነበር። ንጉሱም አናግረውታል፣ ጠይቀውታል። አንተ ብቻ ነው ሆይ እኛስ የለብንም ወይ? ለኦሮሞስ እኛ አልሰራንም ወይ ብለውታል። በተለይ አንድ ጋዜጣ እናት ለልጇ እሳት አታቀብል ምናምን የሚል ይሄን አለ ብለው ከሌላ ከክስ ደብዳቤ ጋራ ተጠርቶ ቤተ መንግስት ገባ። ከ2 ሳምንት በኋላ ስብሰባ አድርገን ከ2 ሳምንት በኋላ አቶ ኃይለ ማርያም ገመዳ ውስጥ እኛ ወጣቶቹ ልጆች 3 ነበር። እኛን 3ታችንን ጠሩ። ሌላው የተጠሩት በእውነቱ ደጃዝማቾችም ነበሩ፣ ሌሎቹም ጀነራሎች ነበሩ።
እና ኃይለማርያም ገመዳ ቤት ስንሄድ የምናውቃቸው ማህበር ውስጥ የነበሩ ደጃዝማቾችም ጀነራሎችም ነበሩ። ሌላ ጀነራሎችም ደጃዝማቾችም መጡ። ስማቸውን እዚህ ላይ መጠቃቀሱ አስፈላጊ አይደለም፣ አልፈለኩም። ግማሾቹ ለዚህ ሀገር ብዙ ስራ የሰሩ አርበኞችም እንደነ ደጃዝማች ከበደ ብዙነሽ የመሳሰሉ ነበሩ። እኛ ኦሮሞ በመሆናችን በዚህ ተወስነን ቀረን ብሎ ይቆጫሉ። ሁሉም ከጀነራሎቹም የደረሰባቸውን በሙሉ ተወያዩ። ሁሉም ይተዋወቃሉ። ደግሞ እሱ ታዲያ ምን ይሻላል? ይህንን ማህበር እናጠንክር። ለእኛ ብቻ የሚከለከል ነገር የለም። ጎንደር ማህበር አቋቁመዋል። የሸዋ አማራ አቋቁመዋል። ጎጃም አቋቁመዋል። ማህበር ያልተቋቋመበት የልማት ማህበር የለምና የእኛ ብቻ ምንም ቅር የሚባልበት ምክንያት የለምና እናቋቁማሉ። ተስማሙ። ከሁለት ሳምንት በኋላ ስብሰባ ነበረ። እንገባል። የት ነው መሰብሰቢያ? አሁን ለጊዜው ጊዮርጊስ ቤተ ክርስቲያን ነው አለ። ቀኑ ደረሰና መጣን። ሁሉም መጡ። ጀነራሎቹም፣ ደጃዝማቾቹም ሌሎችም ትልልቅ ሰዎች አሉ። መጡና ሁሉም ትንሽ የቦታውም ጉዳይ የፍራቻ ነበረ። በቃ እንደ ጸሎተኛ ሆኖ በየዛፉ ስር ለየብቻቸው ፈንጠር እያሉ ቆሞ ነበረ። እኛ ነባር ማህበርተኞች ተሰባስበናል። እንትን ካልን በኋላ ጀነራል ታደሰ እየሄዱ እነሱን ምንድን ነው የምትደበቁት? ምንድን ነው ችግሩ? እንዲህ በእኛ ብቻ አልተፈጠረ ማህበር ማንኛውም ህዝብ ነው ያቋቋም ብሎ እንትን አሉና ሄደው በየቦታው ሲነካኳቸው ጊዜ መጡና ሁሉም ተመዘገቡ። ከዚህ በኋላ አይ ይሄ ቦታ ተስማሚ አይደለም፣ የገንዘብ ችግር ካለ እኛም እንጨመራለንና በሚቀጥለው ጊዜ ቤት ተከራይታችሁ እዛ ቤት ውስጥ ሰፊ ቤት ተከራይታችሁ እዛ እንሰብሰብ ብለው ተስማሙ። ተመዝግበው ገንዘብ ከፍለው ሄዱ። በእውነቱ ለማንኛውም ለማቋቋሚያ ብሎ ሁሉም የወር ደመወዛቸውን በአደባባይ ሳይሆን በግልጽ ሰጡ። የእኛ ጸሐፊዎች ነበሩ። እዛ ቢሮአቸው እየሄዱ ገንዘቡ የወር ደመወዛቸውን ነው የሰጡ። ይሄ ወንበር መግዣ ምን ይሄንን የመሳሰለውን ነገር እዛ ላይ አዋል። ከዛ በኋላ በዚህ በተከራየን ቤት ውስጥ ተጀመረ። እንኳን ቤቱ ኋላ የተሰራውም እንደ ቆርቆሮ አዳራሽ የሰራ ነውም አልበቃም። ቤት ትልቅ በቆርቆሮ የተሰራ አዳራሽ ተሰራ።
ስብሰባ ተጀመረ። ከየት አቅጣጫ መዝገብ የምንመዘግብበት 3 መዝገብ ከፍተን በዛም ምን ጊዜ ኖሮ ኋላ ያልበቃም አሉ። አንድ ጥሩ ሰው አገር ግዛት ሚኒስቴር ውስጥ ያኔ ጸሐፊ የነበሩ የወለጋ ሰው ናቸው። አቶ ታሲሳ ኤባ የሚባሉ ነበሩ። እኔ የአርሲና የባሌን ተውልኝ፣ እኔ ራሴ ባላባቶቹን አውቃቸዋለሁና እጄ ነገራቸዋለሁ እንዲገቡ ብሎ ተናገሩ። ሄደው ቀሰቀሱ። ሼካዎች ሁሉ በቃ ይሄ ልብሳቸውም መሬት እየጎተቱ ወዲያውኑ ተሰባስበው ቦታ ጠበበ፣ መቆሚያ ጠፋ። ትምህርት ቤት ያሉት ወጣቶች ዩኒቨርሲቲ ውስጥ የነበሩት ብዙ የኦሮሞ ወጣቶች ነበሩ፣ ተገልብጠው መጡ። አባ ብዬ አባ ጀውግረ የአባ ጅፋር ልጅ እዛ ያሉት ከጦር አካዳሚም ከወታደር ክፍልም ፖሊስም በብዛት መጣ። ምን እናድርግ? ጥርጣሬን ለማስወገድ አንድ ድግስ አድርገን ሚኒስትሮችን የምናውቃቸው ሚኒስትሮች ሁሉንም እንጥራቸውና ይውልን፣ ሌላ ምንም የምናደርግ የለም አሉ። ተደገሰ፣ ተጠሩ። ከተጠሩት ውስጥ አስታውሳለሁ አቶ ከተማ ይፍሩ መጥተዋል። ደጃዝማች ዳንኤል አበበ መጥተዋል አስታውሳለሁ። እኔ እንኳን እርግጠኛ አይደለሁም። ልጅ ሚካኤል እምሩም መጥተዋል የሚል ሰምቻለሁ፣ እርግጠኛ ግን አይደለሁም። ሌሎቹ እንዳሉ ቀሩ። እንግዲህ ይህን ጠርተናቸው እኛ ማህበሩ በሰጡን ፈቃድ ነው የሚሄደው። ጥርጣሬን ለማስወገድ ደግሞ መጥቶ እንዲያዩ አደረግን። እንግዲህ ካልመጡ እንግዲህ የራሳቸው ስሜት ነው ብለው እንትን አሉ። ቅሬታ መቼም አለ ተጠርቶ በመቅረታቸው። ኋላ እዛው ከተበላና ከተደገሰ ድግሱ ሁሉ ከተበላ በኋላ በእውነቱ ከፍተኛ ገንዘብ ተዋጣ። የአርሲ የባሌ ባላባቶች እነዚህ ባላባቶች ነበሩ። ምን እናድርግ ብለው እነሱ ደግሞ ቀን ወስነው በዚህን ቀን እንድትመጡልን አገር እንድታዩልን ብሎ ዴራ የምትባል አለ እንትን ወደ አርሲ ጠቅላይ ግዛት እስከ አዋሽን ተሻግረ ዴራ የምትባል ከተማ አለች። የወረዳ ከተማ ነው። እዛ ቦታው እንዳይርቅባችሁ ብሎ እዛ ከፍተኛ ድግስ ደገሱ እና ጠሩ። ምን እናድርግ? ድግሱም መሄድ አለበት፣ እነሱንም ህዝቡንም ማየት አለብን። ህዝቡንም ሄደን ህዝቡም
ማህበራችን ሁኔታ እንዲያውቅ ማድረግ አለብን የሚል ነገር አለ። ቀኑ ደረሰ። 3 ቀን ሲቀር አምጥተው ቢሮአችን ላይ እንዳትሄዱ ብሎ ለጠፉ። ከጸጥታ ጋር እንዳትሄዱ ተሰበሰብን። አይ እነዚህ ሰዎች ጠርተናቸው በክብር መጡ። አሁን ደግሞ ደግሰው ይህንን ያህል ደክሞ እየቀረን እንደሆነ በእውነቱ በእኛ ላይ እነሱ ደግሞ የእምነትም ልዩነት አለ። በእኛ ላይ ከፍተኛ ቅራኔ ይደረጋልና በምንም አይነት ወንጀል አልሰራን፣ ሌሎቹ ከሚያደርጉት ውጪ አላደረግንም፣ እንሂድ፣ በምንም አይነት አንቀርም። ይህን የቀረ እንደሆነ የኦሮሞ ሕዝብ መቆራረጥ ይመጣል ብለው ከተናገሩ በኋላ ለጥንቃቄ ያህል ይህ አነስተኛ መሳሪያ የያዙ ልጆች ነበሩ።